ሁሉም ሰው የተለየ ነገር አለ። ፋይናንሻሊ ፍሪ መሆን ብቻ አይደለም፣ ተመሳሳይ አይደላችሁም። እሱ የራሱ አይዲያ ጎበዝ የሆነበት ኤሪያ አለ። የሆነ ነገር ፔይ ማድረግ አለባችሁ። የቤት ኪራይ ሊሆን ይችላል፣ መንግስት ጋር የሚጠይቃችሁ ነገር ሊሆን ይችላል። እንትና ከእንትና የሚለይበት መንገድ አለ በቃ። ስለዚህ በቀላል ፎከስ አደረጋችሁ ማለት ሰክሰስፉል ፎከስ ማድረግ ማለት ነው። ያን የሚያስጨንቃችሁ ነገር ይኖራል፣ ማንበብ አለባችሁ። ለምን እኔ ጎበዝ አልሆንም ብላችሁ መከራከር ይሄ ሞኝነት ነው ብዬ ነው የማምነው። እና አይዲያ ኖሯችሁ ስራ ለመጀመር በጣም ቻሌንጅ እየተደረጋችሁ፣ እንዲሁም ደግሞ ብዙ የቢዝነስ ሰዎች ሚስጥር አላቸው ብላችሁ የምታስቡ ሰዎች እንደዛ አይደለም፣ ትክክል አይደለም። ሚስጥር የቢዝነስ ውስጥ ትልቅ የሚባል ሚስጥር የለም። አበበ ያዩ እባላለሁ። የድሪም ሞር ካምፓኒ ሲኦ እና መስራች ነኝ። ዛሬ እናንተ ሚስጥር ነው ብላችሁ የምታስቡትን እኛ ደግሞ ግልጽ የሆነውን ነገር በደንብ ዲቴይል እናወራለን። ስለ ቢዝነስ ያሰባችሁትን ሀሳብ እንዴት መጀመር እንደምትችሉ የነበረን ኤክስፒሪየንስ በማንሳት እናንተ ይጠቅማል ብለን ያሰብነውን ነገር በደንብ ሼር እናደርጋችኋለን። ስለዚህ ቪዲዮውን እስከ መጨረሻው እንድታዩ እንዲሁም ደግሞ ላይክ፣ ኮሜንት፣ ሼር በማድረግ አብሮነታችሁን እንድታሳዩን ከወዲሁ እንጠይቃችኋለን። መልካም። ብዙ ሰው ሰክሰስፉል መሆን ይፈልጋል፣ የተሻለ ነገር ማድረግ ይፈልጋል፣ አሪፍ የሚባሉ ሰዎች ያደረጉትን ነገር ማድረግ ይፈልጋል። ብዙዎቻችን ግን ፍላጎት ብቻ ነው እንጂ ቻሌንጅ ማድረግ ደግሞ ይከብደናል። ሌላው ይሄ ብቻ አይደለም። አይዲያ ኑሮን ይህም ብሞክረው ምናምን በጣም ብዙ ዲሳይድ ለማድረግ ራሱ እየተቸገርን ያለን ሰዎች አለን። ምክንያቱም እኛም ተመሳሳይ በዚህ ውስጥ ስላለፍን ማለት። ስለዚህ ዛሬ ዲሳይድም ማድረጋችሁ እንደ ማንኛውም ሰው ደግሞ የራሳችሁ ካምፓኒም ይሁን የራሳችሁ ስራ ኑሯችሁ ወይም ደግሞ የምትሰሩበት ቦታ ላይ በደንብ ኢፌክቲቭ ናችሁ የምትቀጥሉበትን ነገር በደንብ ዲስከስ እናደርጋለን ማለት ነው። የመጀመሪያው ብዬ የማስበው እና ከመጀመሪያ ከኤክስፔሪንስም አንስቼ ላወራችሁ የምችለው ሪሊ እናንተ ሰክሰስፉል መሆን ትፈልጋላችሁ ወይ? ስለዚህ ጋይስ ራይት ዳውን፣ ሌላ ምንም ሚስጥር የለውም። በደንብ ጻፉት። እናንተ ጋር ዛሬ ያለውን ፊሊንግ ጻፉት። ጀስት እስክሪፕቶ እና ደብተር ለራሱ ለዚህ ቀን ብላችሁ አስባችሁ ጻፉት። ከዛ ምን እንደሚሆን ታስባላችሁ? የዛሬ ወር፣ የዛሬ 2 ወር፣ የዛሬ ዓመት ነው 2 ዓመት ተመልሳችሁ ስታዩት ከስሜቱ ናችሁ ስለጻፋችሁት ፈጣሪንም እየጠይቃችሁ የእውነት ስለሆነ የጻፋችሁት ነገሩ እውነት እንደሆነ ታገኙታላችሁ። ከምን ተነስቼ መሰላችሁ? እኛ ብዙ ኤሪያ ውስጥ እንሞክር ነበር አይዲያዎችን፣ እኛ ጋር የማይመስሉ ነገሮች ሁሉ እንሞክር ነበር። የሆነ ሰዓት ላይ ግን ቁጭ ብለን መጻፍ ጀመርና እንደዚህ አይነት ኤሪያ ውስጥ ነው የኔ እዚህ ኤሪያ ነው መስራት እንፈልገው፣ እዚህ ጋር ብሞክር በቀላሉ ሰክሰስፉል ሆናለሁ። ልመናዬ በሙሉ እዛ ጋር ሆነ ማለት ነው። ልመናችን ብዙ ከነበረ ወደ አንድ ወይም ታርጌት ወደ አረግነው ነገር ወደ ጎላችን መሄድ ጀመርን ማለት ነው። እሱ ነገር በጣም ጠቅሞኛል። ስለዚህ የምትፈልጉትን ነገር እስቲ ብትችሉ የዛሬ 3 ወር ይህን አረጋለሁ፣ የዛሬ 6 ወር ይህን አረጋለሁ። ነው ላይሆን ይችላል። ጀስት ራይት ዳውን። እስከዛ ራሱ መኖራችሁን እርግጠኛ አትሆኑ ማለት ግን ጻፉት። ስለዚህ መጻፋችሁ እርግጠኛ ሁኑ። ያ ማለት ጎል ብላችሁ የምታስቡት ነው። ምን እንደሚሆን ልንገራችሁ። እዛ በኋላ ከጻፋችሁት በኋላ ሁልጊዜ ለጻፋችሁት ነገር ጥያቄ ይፈጥርባችኋል። ምን እያረኩ ነው? የሆነ ጊዜ ጽፌዋለሁ። ምን እያረኩ ነው? ሪሊ የምፈልገውን ነገር የጻፍኩት ነገር ነው እያረኩ ያለ አይደለም? ብዙ ዲሲሽኖችን እንድታደርጉ ይፈቅድላችኋል ማለት ነው የጻፋችሁት ነገር። ስለዚህ መጻፋችሁን እንዳትረሱት። ሌላኛው የሆነ ሰክሰስፉል የምትሆኑበት ኤሪያ መርጣችኋል። ኦልሬዲ የምትሰሩበትን ኤሪያ መርጣችኋል። ከዛ በፊት ግን መንገር የምፈልገው ነገር ብዙዎቻችን ቻሌንጅ የሚያደርገን ነገር ሳምበዲ ይመጣና ይሄ ኤሪያ በጣም ሰክሰስፉል ያደርጋችኋል፣ ተጠቀሙበት፣ እኔ እየተጠቀምኩ ብዙ ነገር ሊላችሁ ይችላል። አይደለም። እናንተ ፋሽን ኢንዱስትሪ ውስጥ ገብታችሁ የምትሰሩ ከሆነ ሪሊ በቃ የጻፋችሁት እንትን ፋሽን ነው። ከዛ ጋር ያሉ ኦፖርቹኒቲዎችን ፋይንድ ለማድረግ ሞክሩ፣ ተጠቀሙባቸው። ከዛ ውጭ ሌላ እንትና እዚህ ጋር ዲጂታል ስለሚያበላ ነው እዚህ ጋር እንትን ስለሚያደርግ ነው አይደለም። በቃ እናንተ ሪሊ ብትገቡበት የራሳችሁን ክሬቲቪቲ ትጠቀማላችሁ ብላችሁ ማሰብ ነው። ለምሳሌ ፋሽን ኢንዱስትሪ ብትገቡ ሶሻል ሚዲያ ተጠቅማችሁ ፕሮዳክታችሁን ኢሮፕ ውስጥ መላክ ትችላላችሁ። ኦል ኦቨር ዘ ወርልድ የሆነ ሰው ያልደረሰበት ቦታ ላይ መድረስ ትችላላችሁ። ምክንያቱም ጎል አላችሁ፣ አስቀምጣችኋል። ተመሳሳይ ማኑፋክቸሪንግ ኢንዱስትሪ ውስጥ ገብታችሁ 3D ሞዴል ያደረጋችኋቸውን ዲዛይን ታደርጋላችሁ፣ 3D ፕሪንተር ልትጠቀሙ ትችላላችሁ ምናምን እንጂ ላይክ ዲጂታል ማርኬቲንግ እንትን ያበላል ሹፌር መሆን የሆነ ኒች እየመረጣችሁ ሰው ስለነገራችሁ አይደለም። እናንተ ፍላጎታችሁ መኖር የመጀመሪያው ኢንተረስት ይቀድማል። ስለዚህ ፍላጎታችሁ ላይ ፎከስ ማድረጋችሁ እንዳትረሱ እና ይህን ካረጋችሁ በኋላ ብዙ ዲሲሽኖችን ማድረግ ይጠበቅባችኋል። አፕዴት ማድረግ ማንበብ ሊሆን ይችላል፣ የምታጠፉትን ጊዜ መቀነስ ሊሆን ይችላል። ስለዚህ እዛ ላይ በደንብ ዲሳይድ ማድረግ ይችላል። ከዚህ ጋር ኤክስፔሪንስ ሼር ላደረጋችሁ የምችለው በሰዓቱ ምንም አይነት ስኪል ላይኖር ይችላል። እኛ ስራዎችን በምንጀምርበት ጊዜ ምንድናደረግ ነው ዲሳይድ ማድረግ አለብን። ስራችንን እንድንወደው ያደረግነው ነገር ፈቃድ ማውጣት፣ ፈቃድ ስናወጣ ደግሞ የቤት ኪራይ አለ፣ የፈቃድ የሚከፈል ነገር አለ። በቃ ይህን ነገር መሆን የለበትም ብላችሁ የምታወጡን ወጭ ተመልሳችሁ ሪከቨር ለማድረግ ብዙ ነገሮችን ትሞክራላችሁ ማለት ነው። ጀስት ሚስጥር ይሄ ነው። አዲስ ነገር ሚስጥር የለውም። ኤቭሪባዲ ያደረገው ይህን ነገር ነው። በሚሄድበት በፕሮግረስ ውስጥ ሚስጥር አገኘ።
ሚስጥር ንገረኝ፣ ያንተ ምንድነው የተለየ ነገር አይደለም። እንደዛ አይደለም። እሱ ለፍቶ ያመጣውን ነገር ለእናንተ ቢሆናችሁ አይሆናችሁም። ሶ ፕሮግረስ ማድረግ አለባችሁ። ቻሌንጅ ላደረገው ሰው ብቻ ነው ያ ሚስጥር ሊሆን የሚችለው። ሚስጥር የምትጠይቁ ፕሮግረስ እያደረጋችሁ በጣም ቻሌንጅ ተደርጋችሁ ከሆነ ብቻ ነው። ምን አድርገህ ነው እንዲያረከው ልትማሩበት የምትችሉት። ምክንያቱም እኔ እንዲያረኩኝ ተቸገርኩ፣ አንተ ምን አድርገህ ነው፣ እኔ እንደዚህ ሞክሬ ነው ሲባል ለሱ ያ ሚስጥር ብሎ የምናወራው። ሲጀመር ቢዝነስ ውስጥ በዚህ ዓለም ሚስጥር የሚባል ነገር አለ ብዬ አላምንም እኔ። ሁሉም ሰው ፓሽኑ ወይም ደግሞ የሚፈልገው ኤሪያ ጎሉ ጋር ሚት አድርጎ እየሰራ ከሆነ የራሱ የሆነ ሚስጥር ይኖረዋል። ጀስት ያ ቢዝነስ ማለት ያ ነገር ነው። ሰክሰስፉል እስከሆነ ድረስ ሚስጥር ብላችሁ የምታስቡት እሱ ሊሆን ይችላል እና ሚስጥር አለ ብዬ አላምንም። ስለዚህ በመሞከር ቻለንጅ በማድረግ የምትወዱት ኢንቫይሮንመንት ውስጥ በመግባት በቀላሉ እናንተ ሚስጥር ብለን የምናወራውን ነገር ማግኘት ትችላላችሁ ማለት ነው። ስለዚህ በዛ ፕሮግረስ ውስጥ እኛ ምን ማድረግ ጀመር? ፋይንድ ማድረግ አለብን። ማንጠይቀው ፍጥረት የለም። ከኛ ጋር የማይሄዱ ነገሮች ሁሉ እንሞክራለን ፋይናንሱን ፊክስ ለማድረግ ማለት ነው። ስለዚህ በዛ ፕሮግረስ ውስጥ ከተለያዩ ሰዎች ጋር ትገናኛላችሁ። ይሄ ማለት ኦፖርቹኒቲ ማለት ነው፣ ሌላ ምንም አይደለም። ሚስጥር እየሆነ መጣ ማለት ነው። እናንተ ሰክሰስፉል የሆነ ጊዜ ላይ የሚፈለጋችሁ ሰው ልታገኙ ነው። ሂዳችሁ ቼክ ታደርጋላችሁ። ነው ላይክ ዴዲኬሽን ትማሩበት አላችሁ። ኖ ሚል ኩዌሽን ሲመጣባችሁ የስ እያላችሁ እናንተ መመለስ ትችላላችሁ። በቃ ያን ነው ሚስጥር ማለት፣ ቻሌንጅ ነው ብዬ የማምነው እና ሚስጥር ብላችሁ የምናወራው ነገር ይሄ ነው ብዬ ነው የማምነው። አሁን ላይ እኔ ባለኝ አንደርስታንድ ጀስት ስታርት። ከዛ በኋላ ሚስጥር ምንድነው፣ ሰክሰስፉል ምንድነው ምናምን የሚለውን ነገር በደንብ ታገኛላችሁ ብዬ አምናለሁ። ስለዚህ መጀመራችሁን እርግጠኛ ሁኑ ጋይስ። ሌላኛው አፍተር ዛት ኤቭሪ ዴይ አፕዴት ሊያስፈልግ ይችላል። ጀመራችሁት አይደል? ነገ የሆነ ክሊያንት ጋር ሄዳችሁ ለማውራት ላለማፈር የሆነ ነገር ጥሩ ነገር ይዛችሁ ለመቅረብ የምታደርጉት ነገር ጋይስ ዴዲኬሽን ውስጥ ያስገባችኋል፣ ያስጨንቃችኋል። እዚህ ጋር ቲም አለ ኦር ደግሞ ስለ ቲም የሆነ ነገር ፔይ ማድረግ አለባችሁ። የቤት ክራይ ሊሆን ይችላል፣ መንግስት ጋር የሚጠይቃችሁ ነገር ሊሆን ይችላል። ብቻ ብዙ ነገሮቹ እናንተ ቁጭ ብላችሁ የነበራችሁ ሰዎች ሞር ፎከስ እንድታደረጉ ያደርጋችኋል። ስለዚህ በቀላሉ ፎከስ አደረጋችሁ ማለት ሰክሰስፉል ፎከስ ማድረግ ማለት ነው እንጂ ፋይናንሻሊ ፍሪ መሆን ብቻ አይደለም ፎከስ ማድረግ። ስለዚህ ፎከሳችሁን በደንብ ትለያላችሁ። ያን የሚያስጨንቃችሁ ነገር ይኖራል፣ ማንበብ አለባችሁ። ኤቭሪዴይ አዲስ ነገር ኢምፕሩቭመንት ይኖራል ማለት ነው። እስቲ ሌላ ቻሌንጅ ራሱ ይሆን ቻሌንጃችሁን ጨርሳችሁ ሌላ ቻሌንጅ ማምጣት ትጀምራላችሁ። እናንተ ሰክሰስፉል ለመሆንና ሚስጥር ብላችሁ የምታስቡትን ነገር በቀላሉ እያገኛችሁ ነው ማለት ነው። እና እነዚህን ካረጋችሁ በቀላሉ የምትፈልጉትን ነገር መሆን ትፈልጋላችሁ፣ የምታስቡትን ሰው መሆን ትችላላችሁ ማለት ነው። እና ጋይስ ጀስት ጀምራችሁ ቼክ አድርጋችሁ። ለምሳሌ ብዙ ሰው ዲጂታል ውስጥ ስራ ገብቼ እሰራለሁ፣ መስራት እፈልጋለሁ፣ እንደዚህ ኤሪያ ውስጥ እፈልጋለሁ እያለ ግን አይሞክርም። ቴስት እያደረገ አይደለም። ቴስት ማለት በሌላ አባባል ምን ማለት ነው? እናንተ ኤክስፔሪንስ እየሆናችሁ የምትፈልጉበት ኢንቫይሮንመንት ውስጥ እየገባችሁ ነው የምትሄዱ ማለት ነው። ስለዚህ በቀላሉ ኤክስፔሪንስ እየሆናችሁ ትሄዳላችሁ። ሲጀመርም ሁሉም ሰው ፐርፌክት ነው አልተፈጠረም። በኤክስፔሪንስ ነው። ምንም አያውቅም የምትሉ ሰው ኤክስፒሪየንስ 1 ዓመት 2 ዓመት ግማሽ ዓመት ፕሮግረስ ባረገው የሆነ ሰት ላይ በቃ የሚፈልገውን ሰው ሆኖ ታገኙታላችሁ። ስለዚህ አፕዴት ለመደረግ ሁልጊዜ ቼክ ማድረግ አለባችሁ የእናንተን ስኪሎች እና ማንበብ፣ የተሻለ ነገር ዞ መቅረብ። ሲጀመርም ሁሉም ሰው የተለየ ነገር አለው። እንትና ከእንትና የሚለይበት መንገድ አለ። በቃ እናንተ ከእንትና ዲፈረንት ናችሁ፣ ተመሳሳይ አይደላችሁ። እሱ የራሱ አይዲያ ጎበዝ የሆነበት ኤሪያ አለ፣ ሳምበዲ ጎበዝ የሆነበት ኤሪያ አለ። ስለዚህ እሱ ጎበዝ የሆነበት ኤሪያ ላይ ለምን እኔ ጎበዝ አልሆንም ብላችሁ መከራከር ይሄ ሞኝነት ነው ብዬ ነው የማምነው። እና ጋይስ ሰክሰስፉል ለመሆን በተቻለ መጠን ጀምራችሁ ቻለንጅ ማድረግ እንድትመርጡ የተሻለ ነው ብዬ አምናለሁ። ቴንክ ዩ። እንደዚህ አይነት አይዲያዎችን ማግኘት ስትፈልጉ ይሄንን ቻናል ሰብስክራይብ ማድረግ እንዳትረሱ። ላይክ ሼር ብታደረጉ ደግሞ እንግዲህ እንደዚህ አይነት አይዲያ ያላችሁ ሰዎች ይደርሳል ብዬ አስባለሁ።